ሰላም ጤና ይስጥልን የሄኖን ሚዲያ ቤተሰቦች። ቪዲዮ ኤዲቲንግ በአሁኑ ሰዓት በጣም ተፈላጊና አስደሳች ክህሎት ነው። በተለይ እንደ ካፕከት ያሉ አፕሊኬሽኖች ስራዎቻችንን በጣም አቅልለውታል። ነገር ግን ቪዲዮ ኤዲት ከማድረጋችን በፊት የማናቃቸው 10 ወሳኝ ነገሮች ካሉ በሰዓታት የለፋንበት ቪዲዮ በአንድ ጊዜ ሊጠፋብን ወይም ጥራቱ ተበላሽቶ ለቪው የማይሆን ሊሆን ይችላል። በዛሬ ቪዲዮ ላይ በካፕከትም ሆነ በማንኛውም ሶፍትዌር ስራ ከመጀመራችን በፊት ልናደርጋቸው የሚገቡ 10 ወሳኝ ቅድመ ዝግጅቶችን በዝርዝር እናያለን። በተለይ አምስተኛውና 10ኛው ብዙ ጀማሪዎችን የሚያስለቅስ ስህተት ስለሆነ እንዳያመልጣችሁ። ለቻናሉ አዲስ ከሆኑ አሁኑኑ ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አንደኛውና ዋናው ነገር ቪዲዮውን የት ላይ እንደምንለቀው አስቀድመን ማወቅ የሚኖርብን ሲሆን ለቲክቶክ እና ለዩቲዩብ ሾርትስ ከሆነ የምንጠቀመው 9 በ16 ቨርቲካል ቅርጽ መጠቀም ሲኖርብን ለመደበኛ የዩቲዩብ ቪዲዮ ደግሞ 16 በ9 ዋይድ ስክሪን ይሆናል ማለት ነው። ይህንን ሳናስተካክል ኤዲት ማድረግ ከጀመርን በኋላ ላይ የሚገጥመን ችግር ግራና ቀኝ ዳርዳር በጥቁር ይሸፈናል ወይም በቪዲዮ ላይ ያሉ ሰዎችን ይቆርጣቸዋል ማለት ነው። ሁለተኛው እኛ የምንጠቀማቸው ስልክ፣ ኮምፒውተርና ላፕቶፕ፣ ታብሌትና ሌሎችም መሳሪያዎች ሶፍትዌሩን የመያዝ አቅም አለው ወይ የሚለውን በደንብ መረዳትና ማወቅ ይኖርብናል። ለምሳሌ ካፕከት በስልክ ላይ ለመጠቀም ቀላል ቢሆንም ረጅም ቪዲዮ ሲሆን ስልካችንን ያሞቀዋል፣ ያስቸግራል ወይም አፑ በራሱ ይዘጋብናል። ስለዚህ ስራ ከመጀመራችን በፊት ሌሎች ከጀርባ የከፈትናቸውን አፖች መዝጋት ይኖርብናል። በኮምፒውተር ላይ ከሆኑ ደግሞ ቢያንስ 16 ጂቢ ራም መኖሩን ማረጋገጥ ይኖርብናል። ሶስተኛው ስቶሬጅ እና አደረጃጀት ሲሆን የቪዲዮ ፋይሎች እንደምናውቃቸው በጣም ትልልቅ ቦታ ይይዛሉ። ለምሳሌ የ10 ደቂቃ ቪዲዮ በ4K እስከ 5 ጂቢ ሊሆን ይችላል። ስለዚህ ሁልጊዜ ከሚያስፈልገን ፋይል እጥፍ የሚሆን ነፃ ቦታ ሊኖረን ይገባል። ይበልጥ ደግሞ ፋይሎቻችንን በየፎልደሩ ማደራጀት ይኖርብናል። የትኛው ሙዚቃ፣ የትኛው ጥሬ ቪዲዮ፣ ራፍ ቪዲዮ የምንለውን እንደሆነ ካለየናቸው ኤዲቲንግ ላይ ሰዓት ማባከናችን የማይቀር ጉዳይ ነው። አራተኛው ትልቅ ማስጠንቀቂያ የቅጂ መብት ወይም ኮፒራይት ሲሆን በቲክቶክ ላይ ትሬንድ የሆነን ዘፈን ዝም ብለን ዩቲዩብ ላይ ከተጠቀምነው ቪዲዮ ወዲያው ድምፅ አልባ ይሆናል ወይም ከነጭራሹ ሊጠፋ ይችላል። ሁልጊዜ ኮፒራይት ፍሪ ወይም ለንግድ ስራ የሚፈቀዱ ኮሜርሻል ላይብረሪ ሙዚቃዎችን ብቻ መጠቀም ይኖርብናል። ይህ አምስተኛው ነጥብ እጅግ ወሳኝ ነው። በካፕከት ስልክ ላይ ኤዲት እያደረገን ከሆነ ፕሮጀክቱ የሚቀመጠው በስልካችን ጋለሪ ውስጥ ከሌሎች የግል ፋይሎቻችን ጋር ተገናኝቶ ነው። ኤዲት አድርገን ሳንጨርስ እና ቪዲዮውን ኤክስፖርት ሳናደርግ ቦታ ለመቆጠብ ብለን ጥሬ ቪዲዮዎችን ከጋለሪያችን ካጠፋናቸው ከካፕከት ታይምላይን ላይም አብረው ይጠፉብናል፣ ዳግመኛም አናገኛቸውም። ስለዚህ ስራው ሙሉ ለሙሉ እስኪያልቅ ፋይል ማጥፋት የለብንም። ስድስተኛው የጽሁፍና የፎንት አቀማመጥ ሲሆን አሁን ላይ ቪዲዮዎችን ሰዎች ድምፅ ሳይከፍቱ በጽሁፍ ብቻ የማንበብ ልምዳቸው ጨምሯል። ስለዚህ የሚጠቀሙት ፎንት ግልጽ መሆን አለበት። በተለይ የአማርኛ ጽሁፍ በካፕከት ላይ ስንጠቀም ፊደላቱ እንዳይቆራረጡ ወይም እንዳይገለበጡ አስቀድመን ጥሩ ፎንት የምንጠቀማቸውን መሳሪያዎች ላይ ያ ማለት ስልካችንና ኮምፒውተራችን ላይ መጫናችንን ማረጋገጥ ይኖርብናል። ሰባተኛው የኤአይ አጠቃቀም ሲሆን ለምሳሌ ካፕከት በአሁኑ ሰዓት ድምፅን ወደ ጽሁፍ የሚቀይር አውቶ ካፕሽንስ እና የቪዲዮ ጀርባን የሚያጠፋ ምርጥ የኤአይ አማራጮች አሉት። ይህን ስራ ያፈጥንልናል። ነገር ግን የ100% ማመን የለብንም። የሰዋሰው ስህተቶችን እና የቃላት አጠቃቀምን ሁልጊዜ በእጃችን ማኑዋሊ ቼክ ማድረግ ይኖርብናል። ስምንተኛው ነጥብ የክፍያ ገደቦችን ማወቅ ሲሆን ለምሳሌ ካፕከት መጨረሻ ላይ የሚያወጣውን የራሱን ማስታወቂያ ወተርማርክ በነፃ እንዲሰርዘው ይፈቅዳል። ነገር ግን የፕሮ ምልክት ያለባቸውን ኢፌክትስ
እና ትራንዚሽንስ ከተጠቀምን ቪዲዮውን ኤክስፖርት ለማድረግ ክፍያ ይጠይቀናል። ስለዚህ ኤዲት ስናደርግ ፕሮ የሚለውን ምልክት ማስተዋል ይኖርብናል ወይም ለመክፈል መዘጋጀት ይጠበቅብናል። ዘጠነኛው አውቶማቲክ ሴቭ ማድረጊያ ሲሆን ስልክ ወይም ኮምፒውተር በድንገት ሲጠፋ አፑም ክራሽ ሊያደርግ ይችላል። ስራ ከመጀመራችን በፊት ሴቲንግ ውስጥ ገብተን አውቶ ሴቭ መብራቱን ቼክ ማድረግ ይኖርብናል። ይህ በሰዓታት የለፋንበት ስራ በስህተት እንዳይጠፋ ያድንልናል። አስረኛውና ትልቁ ሚስጥር የሙከራ ኤክስፖርት ሲሆን የ10 ደቂቃ ቪዲዮ ኤዲት አድርገን ጨርሰን ኤክስፖርት ለማድረግ ምናልባት ግማሽ ሰዓት ሊወስድ ይችላል። ኤክስፖርት ከሆነ በኋላ ድምፅ ወይም ከለር ከተበላሸ እንደገና መልፋት ስለሚሆን መጀመሪያ የ10 ሰከንድ አጭር ቪዲዮ ኤክስፖርት አድርገን በሌላ ስልክ ድምፁንና ጥራቱን በመፈተሽ ሁሉም ልክ ከሆነ ዋናውን ቪዲዮ ኤክስፖርት ማድረግ እንችላለን። እነዚህን 10 ነገሮች ካስተካከልን የቪዲዮ ኤዲቲንግ ጉዟችን በጣም ቀላልና ፕሮፌሽናል ይሆናል። የዛሬው መረጃ ይህንን ይመስል ነበረ። ቪዲዮ ከጠቀማችሁና አዲስ ነገር ካገኛችሁበት ለጓደኞቻችሁ ሼር አድርጉት። እንደዚህ አይነት ጠቃሚ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የደውል ምልክቷን የሚጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው።